ለቤታችን አዲስ ሲሆናችሁ ላይክ እና ሼር ሰብስክራይብ በማድረግ ይቀላቀሉ። ግሪኖችን ይጎብኙ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የኩብዬ ቤተሰቦች እንዴት ናችሁ? ደህና ናቸው ወይ? እኔ እግዚአብሔር ይክበር ይመስገን ደህና ነኝ። እንኳን አደረሳችሁ። ዛሬ ደግሞ በበረንዳችን ተክዬ ያደረስኩትን ላሳያችሁና ላስገበኛችሁ ነው የመጣሁት። እንግዲህ እንደምትመለከቱት ዛሬ በረንዳ ማጸዳበት ቀን ነበረ። አጽድቼ ጨርሼ እንግዲህ እያሸተትኩኝ ደስ በሚል በቃ ሽታውን ልነግራችሁ አልችልም። በጣም ደስ ይላሉ። እዚህ ጋር እንግዲህ ብዙ ነገሮችን ተክዬ አድርሻለሁ። የስጋ መጥበሻ አለ፣ ዛተር አለ፣ ናና አለ፣ ብዙ ነገሮች። እነዚህ አበቦች ደግሞ ከዚህ በፊት አይታችሁ ማታውቋቸው ብዙ የደራረሱ አሉ። እዚህ ጋር ቅጠል ልክ እንደ ሙዝ ቅጠል አይነት አለ። እነዚህ በዚህ ዙሪያ ያሉት እንዳለ አዲስ ናቸው። ቅርብ ጊዜ ተተክሎ እንደዚህ በዚህ መልኩ ያደጉ 4 እቃዎች አሉ። እዚህ ጋር እንደምትመለከቱት እዚህ ጋር ደግሞ ያው የነበሩ ናቸው፣ ግን አሁን በቃ በጋ እየመጣ ስለሆነ እያበቡ ነው። በጣም ያምራሉ፣ ውብ ሆነ ይታያሉ ማለት ነው። እኔን ያስደሰተኝ እናንተንም ያስደስታል በማለት ይሄን ዛሬ ይዤ መጥቻለሁ። እውነት ነው የምላችሁ። እኔ አጽድቼ ከጨረስኩ በኋላ ቢያንስ 1 ሰዓት 2 ሰዓት እዚህ አካባቢ ቁጭ እላለሁ። እዚህ ጋር ደግሞ ጤነዳምም እንደ ቀልድ ተክዬ ደርሷል። እንደምትመለከቱት ገርሞኛል በእውነት በቀለ። በቃ እኔ እንደ ቀልድ ነው በቃ እንትን ያልኩት። ብዙ ነበሩ እንግዲህ 2 ፍሬ ጸድቋል፣ 3ቱ እንትን ብሏል ደርቋል ማለት ነው። እነዚህ የጸደቁ ናቸው። በቀላሉ እንደዚህ ያገኛችሁትን ነገር ሾገጥ ስታረጉ አፈር ውስጥ እንዲጸድቆ ውብ ሆነ አብቦ ታገኙታላችሁ። ለአይናችሁም ለአይምሯችሁም እርካታ ታገኛላችሁ ማለት ነው። እዚህ በረንዳ ላይ እኔ ሜጃ ባጣ እንኳን እዚህ ጋር ቁጭ ብዬ ራሴን ዘና ነው ማረገው ማለት ነው። ይሄ ደግሞ ጉዞ ሲሄድ መንገድ ላይ ይዤ መጥቼ ነው የተከልኩት። ዝም ብዬ ከመሬት አንስቼ ይዤ መጥቼ ነው የተከልኩት። አሁን የሚገርማችሁ ነገር በዚህ መልኩ ጸድቆ በጣም ተውቦና ደምቆ አለ ማለት ነው። ኢትዮጵያ ስገባ ጫካ ለጫካ እየዞርኩኝ በቃ እያመጣው መትከል ነው የሚሆነው። ለወደፊቱ እንግዲህ ህልሜን እንደዚህ ነገሮችን እግዚአብሔር ከፈቀደ እያመረትኩኝ የምሸጥበት ዘመንም ሊመጣ ይችላል እና ይህንን ይመስላል ማለት ነው። ከወደዳችሁ ሀሳብ አስተያየታችሁን አስቀምጡልኝ እና ሀሳብ አስተያየታችሁን አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። ባይ ባይ።